በሁለተኛው የኢትዮጵያ ታዋቂ ፋይቲንግ ሻምፒዮንሺፕ ወይም ኢቲኤፍሲ አድዋ ፋይት ናይት 2 በጉጉት ሲጠበቅ የነበረው ፊልሚያ በሴዶ እና በጆኒ መካከል ተደርጓል። ታዲያ እጅግ በጣም ሲጠበቅ የነበረው ፊልሚያ በሴዶ እና በጆኒ ሚክስድ ማርሻል አርት የተደረገው ፊልሚያ በጆኒ አሸናፊነት ተጠናቋል። የኢቲኤፍሲ 01 አሸናፊው ጆኒ ሴዶን በማሸነፍ ዳግም ክብሩን አስጠብቋል። ጆኒ ከውድድሩ አስቀድሞ በሰጠው ቃለ መጠይቅ ሴዶን ከመጀመሪያው ዙር ካሳለፍኩት ስፖርቱን አቆማለሁ፣ ሌላ ስራ የሚሰራም ይሆናል ማለቱ ይታወቃል። ታዲያ ጆኒ በተናገረው መሰረት በመጀመሪያው ዙር ነው ተጋጣሚውን እና አስቸጋሪውን እንዲሁም ሶሻል ሚዲያውን ለወራት ያክል ግራ ሲያጋባ የነበረውን ሴዶ ማርሻል አርትን በመጀመሪያው ዙር በሚገርም ሁኔታ ዘርሮት አሸንፎታል። በሴዶና በጆኒ መካከል የተደረገው ውድድር እጅግ በጣም ትኩረትን ስቦ የነበረ ውድድር ነበር። ታዲያ ጆኒ አሁንም ክብሩን በማስጠበቅ ሻምፒዮንነቱን ለመላው ስፖርት አፍቃሪያን አሳይቷል። ይህ ውድድር በኢትዮጵያ ስፖርት ታሪክ ውስጥ በወጣቱ ዘንድ ከፍተኛ መነቃቃትን እየፈጠረም ያለ የስፖርት ፊልሚያ ሆኗል። እንግዲህ ጆኒ አሁን የሁለተኛውን የቤት ስራውን በሚገባ አጠናቆ ሶስተኛውን የቤት ስራ ለሚመለከተው ሰው አስተላልፏል። ውድ የድምቀት ቱር ቤተሰቦች ጆኒ ከሴዶ ያደረጉትን አስቸጋሪ ፊልሚያ ቀጥለን የምንመለከት ይሆናል። ስለዚህ ውድ የድምቀት ቱር ቤተሰቦች ወደ ቪዲዮ ከማለፋችን በፊት ቪዲዮውን ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያን ቀጥታ ጆኒ ከሴዶ ያደረጉትን ከባድ ፊልሚያ እንመለከታለን። ቀጥታ ወደ ቪዲዮ። እሺ በመቀጠል 4 ወር አሰቃይቶናል። 4 ወር እኔና ጌች እንቅልፋተናል። ቀረው ሲመጣ ደስ ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? በጥንካሬው እናውቀዋለን። ሴዶ ሳሬን ፈርኒቸር ስፖንሰር በማድረግ በዚህ ይሆናል። ከልብ እናመሰግናለን። Making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Kamil Negash, also known as
ስፖንሰር በማድረግ ዘምጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. ቅድም እንዳየናቸው ጆኒ መቼም ሴዶን ስትራይክ እንዲያደርግ ይፈቅድለት አይገባም። ሴዶ ደግሞ መቼም ጆኒን ቴክዳውን እንዲያደርግ ይፈቅድለት አይገባም። ኢትስ ኦብቪየስ ሴዶ ስትራይክ ካደረገው ጆኒ በጥርስ ጆኒ ደግሞ ቴክዳውን ሴዶ ይጨርሻል። ጆኒ እና ሴዶ በአሁን ሰዓት አይን ላይ ተፈጠው ይተያዩናል። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ መቻ አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክ ነው። በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ብሎ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲ ወደ አሩባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አሩባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አሩባር ያዘው አሩባር ሴዶ ስሪንግ ጠንካራ ነው። አረ ወደ አሩባር ኪሞራ ሴዶ እስካሁን ድረስ ታፓ ለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች ሴዶ እንግዲህ ጆኒ ከላይ ብሎ ዶሚኔት እያደረገ ነው ያለው። ይቀጥታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴተር ሳብ ማድረጋቸው ከላይ ነው። ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አምሮባት ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገ ነው። እንደምንም ብሎ መነሳት አለበት ከዚህ ፖዚሽን። እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዳውን አደረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን
ይህ ውድድር 3 ደቂቃ ከ54 ፈጅቷል። by referee decision በዳኛ ውሳኔ ኢንቴንሲ 02 ሁለት ጊዜ አሸናፊ አሸናፊ ጆኒ This is the Katambe Kabisa. Nice. ጥሩ ፋይት አሳይታችሁናል። ከልብ አድርገን እናመሰግናለን። ጆኒ ቤልቱን መቀበል ሴቶ ጀግናችን ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴቶን ስለደገፋችሁልን ለሴቶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Where's my other belt? ዳኞች ወደዚህ ኑልን። ሁላችሁ ቀይ ሻንጣ ውስጥ ነው ያለው። ማፕሌዘር ጁዚ ተማሪዎች ሻንጣ bring my other belt. Guys, I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Said no, I'm being a marketer now. And I have no doubt. And now that I'm one day in the Nakorach. Get on the Nagar. Let's fight. So, some picture of Record. You guys have seen my social media. I've been vacationing since EPFC1. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Lasers Jiu-Jitsu, Kyle Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like Nagarasalam, I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። አይምልጣችሁ። Be part of the movement. And as for my next opponent, Allobai, መጥቶ ይሞክረኝ። ኢትዮጵያ እንዳለው ጮኸ ብትመለስ አበበብዬ ያለሳለስ ከመጣ አመጣለሁ ከመጣ አመጣለሁ የወንድ ልጅ ልቡን ለኩል አስተመረ ፉከራ ብቻውን እስኪምን ይሰራል ከኮራ ጀግና ሰው ያቃሉ ይቆማል እኔ ጀግና ባዩ በጣም ያሳዝናል ከሁሉ በላይ ጩኸቱ ቶሎ ያሳብባል እጅ
ሞክረዋል ብዙ እኛ ግን በሬሳነ ካስምን ሳፈ አኩይመች ያው ሀያቢለ አኩይመች የታለ አንዴ ወደዚህ ታቶች ኤምኤምኤ ከልብ አድርገን እናመሰግናለን። አኩይመች ፎቶ ውሰዱልን። ኤንቲን ሴዶ የታለ እንግዲህ ውድ የድምቀት ቱር ቤተሰቦች እጅግ በጣም በጉጉት ሲጠበቅ የነበረው ፊልሚያ በሴዶና በጆኒ መካከል የሚደረገው ፊልሚያ እንደነበር ይታወሳል። ታዲያ በሴዶና በጆኒ መካከል የተደረገው ተጠባቂ ፊልሚያ በጆኒ አሸናፊነት ተጠናቋል። ጆኒ አስቀድሞ እንደተናገረው ከሴዶ ጋር የማደርገውን ፊልሚያ ከመጀመሪያው ዙር ካሳለፍኩት ስፖርት መስራቴን ለአንዴና ለመጨረሻው አቆማለሁ ብሎ ነበር። ታዲያ ጆኒ ቃሉን በመጠበቅ ሴዶን በመጀመሪያው ዙር በዝረራ አሸንፎ በድጋሚ የክብሩ ባለቤት ሆኗል። ውድ የድምቀት ቱር ቤተሰቦች ጆኒ ከሴዶ ያደረጉትን ፊልሚያ እንዴት አገኛችሁት? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም